ካለውበት ከሀገሬ አውድ ትንሽ ደግሞ ሰፋ ሲል ከአፍሪካ ጋር ነው ማገናኘውና እነዚህ ማነቆቹን በሁለት ነገር ነው ማያቸው። ልክ ነው እንዳልከው ማነቆ በተለይ ተፈጥሯዊ የሆኑ ማለት እዚህ አካባቢ መገኘታችን በዙሪያችን ያሉ ተፈጥሯዊ ስለሆኑ ብዙም ለኛ የፈጠራ ለምለም መሬት ይሆናሉ እንጂ ምክንያቱም ሁለተኛው ግን ምልህ ሰው ሰራሽ የምንላቸው ናቸውና ሰው ሰራሽ ምንለው ብዙ ጊዜ አሁን ብቻችን አለ የምንኖረው አንዱ ኢትዮጵያ ይባል እንጂ ዓለም አቀፍ ጉዳዮች አሉብን። ባህል አለን። በባህሎቻችን ውስጥ ደግሞ እንደዚሁ በዛም ክፍልፋዮች ሌላ ብዙ አይነት ሀሳቦችን እንዳናንሽራሽ የሚያደርጉ በተለይ ችግሮቹ ያሉ የኮተኮትናቸውና ያሳደግናቸው አሉ በእኛ ሀገር ያምናለውና እኔ የማተኩረው ተፈጥሯዊውን ችግር የለው የትኛውም ሀገር ያለ ከያኔ ተፈጥሯዊ እንትኖች አሉት ማነቆ ባይሉም ብቻ ለሐሳቡ እንደ እንቅፋት ነው የሚገኙ ነገሮች ሁሉም ደራሲ ከያኔ ተዋናይ ይኖራሉ። ብዙ ጊዜ የሚነሳ ባህል ከእምነት ጋር የሚያያዝ ነገሮች እነዚህ አሉ። እሱ ተፈጥሯዊ ማለት የትኛውም ዓለም ላይ ያለ የኪነ ጥበብ ባለሙያ ሊጋራው ይችላል። በእንትኑ መጠኑና እንትኑ ይለያይ እንጂ ይጋራዋል እሱ። እኛ ሀገር ግን አንድ ከያኔ ምን ብዬ አምናለሁ መሰለህ እኔ የተረጋጋ አእምሮ የተረጋጋ አካባቢ ሲያስፈልገዋል። በቃ ለመብቀል አንድ እህል ለመብቀል ዘርተው ኮትኩተው ውሃ የሰጠው እንደዚህ ጊዜ ይፈልጋል። ጸንሶ አሳድገው ከዛ ከወለድከው በኋላ ደግሞ መልክ ሰጥተው ብለህ እንደዛ ነው የማየው። ከኛ ሀገር ጋር የማየው ግን ማነቆቹ እንደውም በየቀኑ ከፈጠራ ስራዎቻችን የበለጠ ማነቆቹ እየተፈጠሩ ያሉ ይመስለኛል። እኛ ሀገር ላይ እንትኖቹ ይበልጡናል። ማነቆቹ የበለጠ እየተፈጠሩ ብዙ ጊዜ ኪነ ጥበብ ያው የሚያገለግለው ማህበረሰቡ ከቻለ መምራት በትንሹ ግን ቢያንስ ማህበረሰቡ በታሪክ ሂደት ውስጥ ያሳደገውን ትልቅ ተረክ በተለያዩ ሴቶች ማሳደግ ነው፣ ማስተዋወቅ ነው። ህዝቡን በተቻለ መጠን እስከ መጨረሻው እስከ ነፍሱ ጥልቀት ሄዶ ራሱን እያየ ለቀጣይ ትልቅ አይነት ማህበረሰባዊ አንድነት መፍጠር ነውና ይሄ የኪነ ጥበብ ግቡ ነውና እኔ ሰው ሰራሾቹን በተለይ እኛ ሀገር ለምሳሌ ፖለቲካውን ብናይ ይሄ 40 እና 50 ዓመት ውስጥ እንዴት ነው ያደግነው? እኛ እዚህ ውስጥ የተረጋጋ ደራሲ፣ የተረጋጋ ማህበረሰብ፣ የተረጋጋ እይታ ሊኖረን ይችላል ወይ? በዚህ 3-4 አይነት ነገሮች ካሪኩለም ጭምር እየተቀየረብህ ካደግ አንድ ቦታ ላይ ተረጋግተህ ለመኖር ብዙ አይነት ማነቆች የሚፈጠሩብህ ከሆነ ከያኔው ትክክለኛ ህዝቡን ሊገልጽ የሚችል የኪነ ጥበብ ውጤት ያመጣል ብዬ እኔ ብዙ አላምንም እና ትልቁ ማነቆ እሱ ነው። ብዙ ጊዜ ሲቪላይዜሽኖች ስልጣኔዎችን በዓለም ላይ ካየናቸው እንደውም የኛ አሁን 60ዎቹ ትውልድ የሚባለው ላይ ጥሩ የኪነ ጥበብ ውጤቶች ወጥተዋል ብለን ስናስብ ቢያንስ 30-40 ዓመት የሆነ ያለ ጦርነት በሰላም ኖራ ነበር ከጣሊያን መጣት በኋላ ማለት ነው። ያ ምን ፈጥሯል? ልጆች አድገው በትምህርት ካሪኩለም ውስጥ አድርገው ኢትዮጵያን በፈልጉ ቦታ ሁሉ ዞረው ባህሉን ማንነቱን እያዩ እየተማሩ ራሳቸውን እያሳደጉ ኖረዋልና እነዛ ከበዛ ማህበረሰቡ ሲወጡ ወያኔያን ጥሩ አይነት ኪነ ጥበብ፣ ልብ ወለድ፣ የቲያትር እና ጽሞና ያላቸው እስካሁን ድረስ እኛ የምናደንቃቸው የኪነ ጥበብ ውጤቶችን አፍርተዋል። ስለዚህ ኪነ ጥበብም አብራዛ ውስጥ ገባች እና ኪነ ጥበብ በተቻለ መጠን ቱሪዝም ህይወትን ነው የምታገለግለውና እዚህ ግን ሰዎች ሰው ሰራሽ በሆነ መንገድ ለፈጠርናቸው ሀሳቦች እንድታገለግል ሲደረግ አንደኛ ክላሲክ የሆነ ወይም ዘመን ተሻጋሪ ነገር ልትፈጥር አልችልምና እነዚህ ነገሮች አጠቃላይ ፖለቲካዊ፣ ማህበረሰቡ፣ ዓለም አቀፍ፣ አካባቢያዊ፣ ባህላዊና
ምናልባት የእምነት ጉዳዮች ግጭቶች ላይ እነዚህ የፈጠራ ስራህን በትክክል በተፈጥሮ በሰጠች ምናብ እንዳትጠቀም ሊያደርግ ይችላል እና እነዚህ ናቸው እንግዲህ ለኔ አሁን በፈለኩ ሰዓት ይሄን አስቤ ልጻፍ ብል ከዛ በኋላ ማሰብ ያለብኝ ብዙ ነገሮች ስላሉ የሚያስጨነግፍ ነገር ይበዛል። መጀመሪያው ነው ይቀበራል በሚለው ይስላል ችግር ይስላል ይሞርዳል እና ያዋልዳል። እንደውም በደንብ ከተጠቀምንበት አሁን ችግሩ ምንድነው ከያኑ ይፈጥራል ይጽፋል እኔ ልጽፍ እችላለሁ አስቀምጠዋለሁ ከዛ በኋላ ግን ምንድነው ለገበያ ያቀርባል ያመርተዋል ሲያመርተው ነው ከዛ እንደ ሁለተኛው እንትን ላይ ብዙ ችግሮች የሚመጡት እንጂ ለሱ እኮ የሚታዩት ነገሮች ይኖራሉ። እንደውም በጣም ጥሩ ስራዎች በእንደዚህ አይነት ጊዜ ውስጥ ሊፈጠሩ ይገባል ይፈጠራሉ። ችግሮች ካሉ ብዙ ጊዜ ደስ የሚለኛል መንገድ ፈልግ ወይ መንገድ አውጣ የሚል አንድ አባባል አለ እና መንገድ ላይኖር ይችላል። ስለዚህ ግዴታ አንዳንዴ እንትኑ ነው ወስዶ አዲስ መንገድ ማውጣት መምራት ነገር ይሄ መሆን የለበትም ብሎ መጋፈጥ ሁሉ መቻል አለበት ብዬ አስባለሁ በስራዎቹ ማለት ነው። ስለዚህ እኔ ከመጀመሪያው አሁን ካነሳው ነውና እንደውም ጥሩ እኮ የኪነ ጥበብ ውጤቶች በዓለም ታሪክ አይተን ከሆነ የወጡት በእንደዚህ አይነት ትልቅ ተግዳሮት ችግሮች በነበሩበት ጊዜ ውስጥ የነበሩ ሰዎች ናቸው። አሁን የኔ ልንገርህ የኔ እንትን ቅድም ያልኩህ የስልጣኔዎች ግጭት የሚባለው ነገር እዛ ያ ሰው ከሚያነሳቸው አንዱ ስልጣኔ የኢትዮጵያው ስልጣኔ ነው ማለት እንደዚህ ብዙ ሺህ ዓመት ቆዩ የሚባሉ ሀገራት የተደመረ ባህል ዕውቀት ነገር አላቸውና ሰውየው ምንም ባይማር እንኳን የዛ ድምር እንትን አለው በቃ ማህበሩ ኖርሙ እንትኑ ህይወቱ ራሱ ያን ይነግራልና አሁን እና ስለዚህ የሆነ ተረክ አለው ማለት ነው የሚሞትለት የሚዋጋለት ይሄ ነገር ትክክል አለን ብሎ እንደዚህ የሚዳኝበት የራሱ መለኪያዎች አሉት። አሁን የስልጣኔዎች ግጭት ነው መሰለኝ። ስለዚህ ይሄ አሁን ከሌላ ከውጭ የሚመጣው ከዚህ ተረጋ ነው የሚጋጨው። ኮሚኒዝም ምናምን ስለ ተረኮች ነው ያመጡብን። አሁን ከዛ በኋላ የመጣው በማህበረሰቡ በሂደት እያሳደገው የመጣውን ተረክ የሚቃወም ነገር ስለሆነ እዚህ የአእምሮአዊ የህሊናዊ ግጭቶች ውስጥ ነው ያለው ከያኔው። ስለዚህ ይሄንን ለማሸነፍ ተረክን ይዞ በመቀጠል እንትንም የስልጣኔ ግጭት የሚባለው እዚህ ጋር እናየዋለን። ውስጥህ ስለማንነት ይሄን አካባቢ ማህበረሰብ በኪናዊ በሆነ መንገድ ራሱን እንዲገልጽ ለማስቻል መሰረታዊ ያለንበትን አውድ ተረክ ተረድቶ በጣም በነጠረ የኪነ ጥበብ ውጤት ለህዝቡ ማሳየቱ ነው እና እዚህ የህሊና እንትን ውስጥ ነው ያለው። ከያኔውም ምንድነኛ እንዴት ነው ማድረግ ያለብን? ልክ አሁን አሜሪካኖች ሁሉ ጊዜ አንድ የአሜሪካን ባንዲራ አስቀምጦ በፊልሞቻቸው እንደሚያሳዩ ሙዚቃ አሜሪካን ኤክሰፕሽናሊዝም ብለው አሜሪካን የተለየች ሀገር አድርገው ተረክ አሳድገው ልጆቻቸው ውስጥ። ስለዚህ ልጆቹም ሲያድጉ ያን ነው ሰርቭ የሚያደርጉት። እኛ ጋር አሁን ይሄንን የምናገለግለው የጋራ ነፍስ ብለን ናሽናል ሶል የምንለው ከፍ ሲል እንደ አፍሪካም ያ ነገር ገና እንትን ላይ ትርምስ ላይ ነው ተፈልጎ አንድ ነገር ይዞ ያንን ነገር ሰርቭ ለማድረግ ከያኔው እዚህ ይሄን ነገር ለማስተናገድ በሚታገልበት ጊዜ ውስጥ ነው እየጠየቀኝ ያለውና ኪነ ጥበብ ተፈጥሯዊ ነው በሆነ መንገድ ራሱን መግለጹ አይቀርምና ስትግሉ መቀጠል ያለበት